ለመጀመር እዚህ ጋር እኔ የተጠቀምኩት በስመቲ ሩዝ ነው እሱን 2 ኩባያ ከጨመርኩኝ በኋላ እጥብ አድርጌ ለ1 ሰዓት የሚሆን ዘፍዝፌዋለሁ ሞቅ ባለ ውሃ ከዛ ሽንኩርታችን ደግሞ ስላይስ አድርገን እንከትፈዋለን ሽንኩርታችን በዚህ መልኩ ከከተፍን በኋላ እዚህ ጋር ስኳሽ አለኝ እሱን ደግሞ ልክ በድንችና በስኳሽ ነው የምንሰራው ዛሬ እና በድንቹ ሳይዝ ቆንጆ አድርገን እንከትፈዋለን አሁን እዚህ ጋር እንግዲህ እናንተ የምትፈልጉትን አታክልት መቀየር ትችላላችሁ እኔ በዚህ ነው የሰራሁት በጣም ቆንጆ ነው የሚሆነው ሁለተኛ ደግሞ ድንች አለኝ እሱን ልጬ በደንብ አድርጌ አጥቤዋለሁ ከዛ እንደ ስኳሽ አድርጌ ቆንጆ አድርጌ በዚህ መልኩ ከትፈዋለሁ በጣም ሳይወፍር በጣም ሳይደቅቅ ቆንጆ አድርገን በዚህ መልኩ ከከተፍን በኋላ አሁን ዘይት እንጨምራለን ያው ዘይታችን የሚቆላላ ቢሆን ጥሩ ነው ምክንያቱም ስለምንጠብስበት ትንሽ በዛ ያለ ነው ጨመር ያርኩበት ዘይት ምክንያቱም ሽንኩርቴ ቡኒኝ እስከሚሆን ድረስ መጥበስ እንደዛ ሲሆን ሩዛችን ቆንጆ ይሆናል ብዙ ጊዜ ያው ይሄንን ሲስተም የሚጠቀሙበት ህንዶች ናቸው ለብሪያኒ ለአንዳንድ ነገሮች ይሰሩበታል ግን እኔ ሞክሬው በጣም ቆንጆ ሆኖ ስላገኘሁት ነው ለእናንተ ያካፈልኳችሁ ዘይታችን ትንሽ ሞቅ ካለ በኋላ ጋል ካለ በኋላ ነው ሽንኩርታችን የምንጨምረው ከዛ ቡኒኝ እስከሚሆን ድረስ በዚህ መልኩ እንጠብሰዋለን ያው እንዳያርብን ያገላበጠን ሽንኩርታችን እየጠበስን ከጎነ ደግሞ ለድንቻችን ገንፈል ማድረጊያ የሚሆነው ውሃ እንጥዳለን አሁን እንደምንፈልገው ጤም ብሎልናል ቡኒኝ እስከሚሆን ድረስ ነው የምንጠብሰው እና እንደዚህ ካለልን በኋላ ጥንፍፍ አድርገን እናወጣዋለን ብዙም ዘይቱ ባይወጣ ምንም ችግር የለውም ይሄን ያህል መጨነቅ የለብንም ምክንያቱም መልሰን ስለምንጨምረው አሁን እዚህ ጋር ድንቻችንን እንጨምራለን ድንቻችን ደግሞ አንዴ ገንፈል እንዳለ ነው የምናወጣው እኔ ቆንጆ በርበሬና ጨው ጨመርኩበት ቆንጆ ጣዕም ይዞ እንዲወጣ ድንቻችን ገንፈል እስከሚል ደግሞ እዚህ ጋር ዘይቴን ትንሽ ቀነስ አድርጌያለሁ ሳልሳ ጨመርኩኝ ሳልሳውን የጨመርኩት ከለሩ ቆንጆ እንዲሆንና ያው ጣዕሙም ቆንጆ እንዲሆን አብሬ ከዘይቱ ጋር ትንሽ ጠብሰዋለሁ ሞር ደግሞ እኔ ስፓይሲ እንዲሆን ስለፈለኩኝ በርበሬም እጨምርበታለሁ አሁን ትንሽ እርድ ጨምራለሁ ከዛ 2 የሻይ ማንኪያ ደግሞ በርበሬ ጨመርኩኝ 1 የሻይ ማንኪያ ቆንጆ በርበሬ እና ትንሽ ጨው ከዛ እንደዚህ አድርጌ አቁላለዋለሁ ከዛ ነጭ ሽንኩርትና ዝንጅብል የተፈጨልኝ እሱን ጨምራለሁ ነው እንግዲህ እዚህ ጋር ብዙ ስለሆነ ድንቹ ታዩታላችሁ መጨረሻ ላይ አንዴ ብቻ ግንፍል እንዳለ በዚህ መልኩ እንገለብጠዋለን እንግዲህ አንዴ ግንፍል ካለ በኋላ ለመብሰል ትንሽ ቀረብ ስለሚል እና አያስቸግረንም ማለት ነው ስለዚህ በዚህ መልኩ ሆን ያጠለልን እንገለብጣለን ከዛ ጥብስ እናደርገዋለን ትንሽ ትንሽ ከጠበስነው በኋላ ስኳሻችንን እንጨምራለን ያው እንግዲህ ብዙም እሳት ስለማይችል ያው ሊወጣ ሲል ነው የምንጨምረው ማለት ነው ምክንያቱም ከሩዙም ጋር ስለሚበስል በጣም እንዳይቦካብን መጠንቀቅ አለብን ከዛ የጠበስነውን ሽንኩርት እንጨምራለን ምክንያቱም ስለተጠበሰ አብሮ መጥበስ ያስፈልገንም መጨረሻ ላይ እንደዚህ እናዋህደዋለን አሁን በጎን የሩዝ ውሃ ያፈላሁኝ ነው ሩዛችን ያው 100% መብሰል የለበትም ትንሽ 20% ከበሰለ በኋላ እዚህ ጋር ነው አብረን ጨምረን የምናበስለው ከዛ ሞር ስፓይሲ እንዲሆን ስለፈለኩኝ የሚያቃጥል ቃሪያ ጨምርበታለሁ ከዛ የሩዛችን ውሃ ያዘጋጀነው ጨው ጨመርኩኝ ከዛ 1 ሰዓት የተዘፈዘፈውን በስመቲ ጨመርኩኝ
ሲዘፈዘፍ ረጅምና ቶሎ በቃ ቆንጆ ሩዝ እንዲሆን ያደርግልናልና ሲዘፈዘፍ ቆንጆ ነው ቢያንስ ለ1 ሰዓት ያክል ብዘፈዝፉት ቆንጆ ሩዝ ነው የምታገኙት አሁን ትንሽ 20% እንደበሰለ